አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ የፍርቃን ሚዲያ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሐዋይብ ዛሬ እንደምታዩት ቀለል ያለ ማንኛውም ሰው ቤት ውስጥ መስራት የሚችለው ሐላ አሰራር ነው ሰርችላችሁ ብቅ ያልኩት ማለት ነው። ቪዲዮውን እስከ መጨረሻው ተከታተሉት። በጣም ቀላል ነው። ቀላል በሆነ ግብአት ነው የሰራሁት ማለት ነው። እንደምትወዱት ተስፋ አደርጋለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቪዲዮውን እስከ መጨረሻው ተከታተሉት። ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ዛሬ የምንሰራው ለረመዳን የሚሆን ማንኛውም ሰው በቤት ውስጥ ማግኘት የሚችለውን የቀለል ያለ የሐላ አሰራር ነው ማለት ነው። ውድ ቤተሰቦቼ ለዚህ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ እንዲሁም ደግሞ አስተያየታችሁን መጻፋችሁን አትርሱ። አሁን ቀጥታ እዚህ አንድ ኤልባ ግሽ አለኝ። እዚህ ደግሞ ድሬሞቭ አለኝ። ከዛ ክሬም ክራሜል ጅብን ኪሪ እናንተ ሙሰለቱንም መጠቀም ትችላላችሁ። ቾክሌት ሌላ የቾክሌት ፈንታ ደግሞ ሌላ መጠቀም ትችላላችሁ ማለት ነው። እዚህ ደግሞ ኒስላ ወይም ደግሞ ሐሊብ መሐላ አለኝ። አሁን ወደ አሰራሩ እንሄዳለን ማለት ነው። ተከታተሉኝ። ይሄ ደግሞ እንደምታዩት በቤቴ ውስጥ የቾክሌት ኬክ ሰርቼ እንደዚህ ፍሬዘር ወይም ተላጃ አኑረዋለሁ ማለት ነው። ባለፈው ሰርቼ ለምን አሰራሩን አላሳያቸውም በማለት ነው ዛሬ ኬኩን ራሴ ነኝ የሰራሁት። ከዛ በኋላ እናንተ ብስኩት ሻሂ ታታይ ማድረግ ትችላላችሁ፣ ወይም ደግሞ እንደኔ ኬክ ገዝታችሁ እንደዚህ መጠቀም ትችላላችሁ ማለት ነው። አሁን አሰራሩን ተከታተሉ። እንደምታውቁ ሀባይ መፍጫ አለበት ነው። ከዛ አንድ ኤልባ ውስጥ አደርጋለሁ እንደምታዩት ነው። ከዛ ደግሞ ጅብና ኪሪ እኔ የተጠቀምኩት 5 ሐባ ጅብን ኪሪ ነው ማለት ነው። ከዛ ኪሪ ካደረኩ በኋላ ውስጣ ነው የማደርገው ውስጣ። ከዛ እዚህ ደግሞ ድሬሞቭ አለ ማለት ነው። እኔ ትንሽ ስለምሰራ እናንተ በብዙ ከፈለጋችሁ ሁለት ማድረግ ትችላላችሁ ማለት ነው። እኔ ግን የምሰራው እናንተ ለማሳየት ያክል ትንሽ ነው የምሰራው ማለት ነው ለራሴ። ከዛ ዘቀ ደግሞ ክሬም ካራሜል። ከዛ እነዚህን ግብአቶች በአንድ ላይ እንፈጫቸዋለን ማለት ነው። ተወፈረብን በጣም ክሬም የሚሆን ከሆነ ደግሞ ወተት ማለት ነው። ወተት አለኝ። ወተት ትንሽ ያደርጋለሁ። አሁን ቀጥታ ወደ መፍጨት ሄዳለሁ ማለት ነው። ቤተሰብ መስራት እንደሆነ አላት ንስላ። ከዛ ንስላ አደርጋለሁ እዚህ ጋር ንስላ ወይም ደግሞ ሐሊብ መሐላ በቤታችሁ ውስጥ ማዘጋጀት ትችላላችሁ ማለት ነው። ከዛ እነዚህን ግብአቶች በአንድ ላይ በደንብ አድርጌ ፈጭቻለሁ። ከዛ በእንደዚህ መልኩ ፈጭቼዋለሁ ማለት ነው። እንደምታዩት ምንም ወተት አልጨመርኩበትም። ያያችሁትን ግብአት ነው የጨመርኩት። በቃ ከዚህ በላይ መቅጠን አያስፈልግም። ከዛ በኋላ እንደምታዩት እኔ ይሄንን የተጠቀምኩት እናንተ ትልቅ ከፈለጋችሁ ከሁሉም ነገር መጨመር ትችላላችሁ ማለት ነው። የሚበቃችሁ ያክል እኔ የተጠቀምኩት ለዛሬ ትንሿ ስኒያ ነው ማለት ነው። ቫይረክስ ስኒያ ትንሿ ነው። እንደምታዩት እዚህ ወላሂ ራሴ ነኝ የሰራሁት ማለት ነው። እንደምታዩት ኬኩን ራሴ ነኝ ይሄን የሰራሁት ታያችኋል። ከዛ በኋላ እንደዚህ አድርጌ ፍትፍት አደርገዋለሁ ማለት ነው። እናንተ ብስኩት ሻሂ በወተት እያስነካችሁ እንደዚህ ማድረግ ትችላላችሁ። ባላችሁ መስራት ይቻላል ማለት ነው። የሚሰራው ባለኝ ነው ማለት ነው። እንደምታዩት
እንደዚህ ካደረኩ በኋላ አሁን የፈጨሁትን ግብአቶች ነው የማደርገው ማለት ነው። እንደምታዩት ይታያችኋል ብዬ ተስፋ አደርጋለሁ። ከዛ ቀጥታ የማደርገው አሁን የፈጨሁትን ነው ማለት ነው። በጣም ቆንጆ የአይስክሬም ሀላ ነው በነገራችን ላይ ማለት ነው። በጣም እንደምትወዱ ተስፋ አደርጋለሁ ታላችሁ ብዬ አስባለሁ። ከዛ ቀስ ብለን እናያይዘዋለን ማለት ነው። እንደዚህ ያው እኔ ወደታይ መጫን አልፈለኩም ኬኩ እንዳይወካብኝ ማለት ነው። ስለዚህ ቀስ አድርጌ እኔ ኬኩ በጣም ዝብ ያለ ስለሆነ ወተት አልተጠቀምኩም። ደረቅ ከሆነባችሁ ግን ወተት ማድረግ ትችላላችሁ። ተታች ኬኩ በታይ ማለት ነው ወተታችሁን ማድረግ ትችላላችሁ። ቆንጆ የሆነ ለፍጡር የሚቀርብ ሀላ ነው። ውድ ቤተሰቦች ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ ማለት ነው። እኔ ነገራችኋለሁ የምሰራው ለራሴ ያክል ነው። በብዙ ከፈለጋችሁ ተኪሪውን ተድሬሙ በሁሉም ነገር ሁለት ማድረግ ትችላላችሁ ማለት ነው። እንደዚህ አዙና ካላችሁ ምናምን በየሁሉም ነገር መጨመር ትችላላችሁ። እኔ ግን እንደዚህ ቀለል ባለ ለሶስት ሰው የሚበቃ ያክል ነው የምሰራው ማለት ነው። ከዛ ተተኪ ካለ የፈጫቸውን ግብአቶች በስነ ስርዓት እንደዚህ ካደረኩ በኋላ ላይ የማደርገው ያለውን ኬክ ነው ማለት ነው። መጨረሻ ላይ ተኬኩ በላይ ደግሞ የፈለጋችሁትን ነገር ማድረግ ትችላላችሁ። ከዛ እንደምታዩት አሁንም መልሼ ክስክስ አድርጌ እንደዚህ አደርጋለሁ ማለት ነው። በጣም የምትወዱት ቆንጆ ሀላ ነው። የብዙ ሰው የሚፈልገው ሀላ ነው ማለት ነው። ልክ እንደ አይስክሬም ውጭ ሄዳችሁ ከምትገዙ እንደዚህ በቀለል ባለ ነገር ቤታችሁ ውስጥ ማለት ነው ሰርታችሁ መጠቀም ትችላላችሁ ማለት ነው። እኔ ብዙ ጊዜ ሀላ አይገዙም። እንደዚህ አድርጌ ነው የምሰራላቸው ማለት ነው። እንደምታዩት ጾምም እንደሆነ አሁን ላውቃላችሁና እንደዚህ ቀለል ያለ ሀላ በቤት ውስጥ መስራት ይቻላል ማለት ነው። ውድ ቤተሰቦቼ ታላይ ደግሞ እንደዚህ ካደረኩ በኋላ ሶስተኛ ቾኮሌት እና ግሽጣ ነው የማደርግበት ማለት ነው። አብራችሁን ቆዩ። እንደምታዩት ነው ውድ ቤተሰቦቼ ሀላዬ ከታች እንደምታዩት እንደዛ አድርጋለሁ። ከላይም ፍትት ያለ ቆንጆዬ ኬክ ነው፣ የቾኮሌት ኬክ ነው። እንደዚህ ከላይ አድርጌበታለሁኝ። አሁን ሶስተኛ ግብአት ከፈለኩኝ ቅድም ያስቀረዋት ትንሽ ግሽጣ አለችኝ ቾኮሌት ጋር አድርጌ ፈጭቼ ተላይ መጨረሻ ላይ እንዴት እንደማድረግ ተከታተሉ። ከዛ እንደምታዩት ቾኮሌት እና ግሽጣ አድርጋለሁ ማለት ነው። እሺ ተላይ ሶስተኛውን ለመስራት ማለት ነው ተላይ የማደርገው ቾኮሌት ነው። ከዛ አሁንም ቾኮሌት ትንሽ የግስጣና እንደምታዩት ሁለት ሀባ ግስጣ፣ ሁለት ሀባ ኪሪ፣ ትንሽ የግስጣና ቾኮሌት አድርጌ ፈጭቻለሁ ማለት ነው። ከዛ አሁን ሶስተኛውን ከላይ አድርጋለሁ ማለት ነው። እንደምታዩት በጣም ቆንጆ የአይስክሬም የሆነ ሀላ ከምግብ ቤት ከምትገዙ ቤታችሁ እንደዚህ መጠቀም ትችላላችሁ ማለት ነው። ውድ ቤተሰቦቼ እንደምትወስዱት ተስፋ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በረታቱ ማለት ነው። እንደምታዩት የዛሬ የሀላ አሰራር ይሄንን ይመስላል ማለት ነው። ውድ ቤተሰቦቼ ቻፕሌቱን እንደዚህ አድርጋለሁ በስተመጨረሻ ማለት ነው። እናንተ እንደዚህ ቀለል ባለ መንገድ መጠቀም ትችላላችሁ ማለት ነው። እንደምታዩት ላይ የተጠቀምኩት ቾኮሌት ነው ተታይኬ። ከዛ ማዕከል ላይ ያሉትን ግብአቶች እንደዛ አድርጋችሁ አይስክሬም ሀላ ወይም ቀለል ያለ ሀላ መስራት ይቻላል ማለት ነው። ከዛ ምን ሀሳብ መጣልኝ መጨረሻ ላይ ኦሪዮ አለኝ ማለት ነው። እነዚህን ከስክሼ ተላይ እጠቀማለሁ ማለት ነው። እንደምታዩት ነው እዚህ ትንሽዬ ኦሪዮ ከስክሼ ነበርና ለምን ተላይ አላደርግበትም የበለጠ እንዳምን ያደርገዋል አልኩኝ ማለት ነው።
እናንተ ተለላችሁ ግዴታ አይደለም ውድ ቤተሰቦች ማለት ነው። እንደዛ አድርጋችሁ ሰርታችሁ መጠቀም ትችላላችሁ። ላይክ ሸር በማድረግ አበረታቱኝ ማለት ነው።